የከፋ ግዛት ታሪክ። የከፋ ግዛት በአሁኗ ኢትዮጵያ ከ1390 እስከ 1897 የነበረ ግዛት ሲሆን የመጀመሪያ ዋና ከተማውም ቦንጋ ነበር። ይህም ከጊቤ ወንዝ ተሻግሮ ያለው ነው። በምስራቅ የኮንታና የኩሎ ህዝቦች ከከፋና ከኦሞ ወንዞች መካከል፣ በደቡብ በኩል ብዙ የጊምራ ክፍለ ህዝብ፣ በምዕራብ ደግሞ የማንጃር ህዝብ ያዋስኑት ነበር። ቋንቋቸውም ከፋ ሲሆን ቋንቋውም ኦሞቲክ ነበረ። በከፋ ውስጥም የኢትዮጵያ ሙስሊም ነጋዴዎች፣ የኢትዮጵያ ቤተክርስቲያን አባላት ይኖሩ ነበር። እነዚህ ሰዎችም የታወቁ አልነበሩም። ከነዚህ መካከል ማንጆ የተባሉ ነጋዴዎች፣ ማኔ የተባሉ የቆዳ ሰሪዎች፣ ቀሞ የተባሉ አንጠረኞች ነበሩ። ማንጆች በከፋ ንጉስ የሚሾም የራሳቸው ንጉስ ነበራቸው። እነርሱም የንጉሱን መቀመጫና የግዛቱን መግቢያ የመጠበቅ ግዴታ ነበረባቸው። ግዛቱም እንደ አውሮፓውያን አቆጣጠር በ1897 ተሸንፎና ተይዞ የኢትዮጵያ ክፍል ሆነ። የቀደመ ግዛታቸው ምድር በኢትዮጵያ ደቡብ ተራራማ ቦታዎች የሚገኝ ሲሆን ወደ ጫካውም ይገባ ነበር። ተራራማ ቦታውም ለምለም ስለነበር በአመት 3 ጊዜ ታርሶ ይታጨድ ነበር። የከፋ ግዛት በ1390 በምንጆ የተመሰረተ ሲሆን በቃል በተላለፈ ታሪክ መሰረት የማቶ ሰርወ መንግስት 32 ነገስታት ነበሩት። ነገር ግን አዋቂዎች ለአምኖን ኦሬንት በነገሩት መሰረት የየትኛውንም ንጉስ ስም ማንም አያስታውስም። የመጀመሪያ ዋና ከተማቸው ቦንጋ በቦን ኖጎ ተይዟል ወይም ተመስርቷል። ኋላ ላይ ግን በአንደራካ ተተክቷል። ነገር ግን የቦንጋ አስፈላጊነት ቀጥሎ ነበር። በ16ኛው ክፍለ ዘመን የአቢሲኒያ ንጉሠ ነገሥት ሰርጸ ድንግል ግዛቱ የክርስትና ሃይማኖትን በግዛት ሃይማኖትነት እንዲቀበሉ አሳመናቸው። በባሃም የቅዱስ ጊዮርጊስ ቤተክርስቲያን ተገነባ። በህንጻውም የአጼ ሰርጸ ድንግል ስም ያለበት ታቦት ገባ። በተከታዮቹም ክፍለ ዘመናት የኢትዮጵያ መንግስት ተጽዕኖ በከፋ ላይ እየቀነሰ ሄደ። ክርስትናም ቀስ በቀስ በከፋ ውስጥ ጠፋ። ምንም እንኳ የቅዱስ ጊዮርጊስ ቤተክርስቲያን የጊዮርጊስ መንፈሳዊ አገልግሎት የሚቀርብበት የወንዶች ቤት ተብሎ ቢቆይም የክርስትና ሃይማኖት ወደ ግዛቱ ዳግም የተመለሰው በ19ኛው ክፍለ ዘመን መጨረሻ ነበር። ከ1675 እስከ 1710 ከመራው ከጋሊ ጊኒቾ ዘመን ጀምሮ የከፋ ነገስታት ትናንሽ የነበሩትን እንደ ሼ ቤኔሾ እና ማጃንጎ ያሉትን የጊርማ ግዛቶችን በመጠቅለል ግዛታቸውን ማስፋት ጀመሩ። በታቶ ሻጊ ሼሬኮ ዘመንም ወላይታን መቆጣጠር ቻሉ። እርሱም ድንበሩን በደቡብ ምስራቅ እስከ ኦሞ እና የኦሞ ወንዝ መገናኛ እንዲሁም በደቡብ ደግሞ እስከ ደንጪያ ደርሶ ነበር። በንጉስ ሆቲ ጋዎኮ ዘመን የከፋ ግዛት ከፍታው ላይ የወጣበት ነበር። ኦሬንት እንዳለው ከሆነ በከፋ ህዝብ እይታ ንጉስ ሆቲ ጋዎኮ ሩቅ ድረስና ሰፊ ግዛት ገዝቷል። በሄደበት ሁሉ ያሸንፍ ነበር። እስከ ወለታ እና ከምባታም ድረስ ገዝቷል። ኦሬንትም እንዳለው አንዳንድ ሰዎች እስከ ዛሬ ድረስ አባቶቻቸው ጠላቶቻቸውን ሁሉ አሸንፈው በወሊሶ በሚገኝ ታዋቂ ዛፍ ስር ቁጭ ብለው ወደ ሸዋ ክፍለ ሀገር ላለመሄድ እንደወሰኑ ይናገራሉ። በ18ኛው ክፍለ ዘመን አካባቢ የከፋ ግዛት በሜጫ ኦሮሞዎች ተወረረ። ነገር ግን ከባድ በሆነው የመሬት አቀማመጡ ምክንያት ከፋዎች ወረራውን ለመከላከል ችለው ነበር። ነገር ግን ከጎጀብ ወንዝ በሰሜን በኩል ያለው ምድር ሁሉ በኦሮሞዎች ተወሰደ። የመጨረሻው የከፋ ንጉስ ጋጊ ሼሬኮ እንደ አውሮፓውያን አቆጣጠር በ1897 ተሸንፎ እስኪያዝ ድረስ የወልደ ጊዮርጊስ የራስ ደምሴና የጅማውን ዳግማዊ ሞቲ አባ ጅፋርን ጥምር ጦር ለወራት ሲከላከል ቆየ። ከዛም ተይዞ መጀመሪያ ወደ አንኮበር ተላከ። ከዛም ወደ አዲስ አበባ አመጡት። ከዚህም ወዲህ ከፋ እስከ 1914 ድረስ የወልደ ጊዮርጊስ ርስት ሆና ቆየች። አሌክሳንደር ቡልቶቪች በ1897 ከፋን በጎበኘ ጊዜ የህብረተሰቡን ባህል ሊያጠና ችሎ ነበር። ከዳግማዊ ምኒልክ ሰራዊት ጋር በተባለ መጽሐፉም
ከአማራ ባህል ጋር የሚመሳሰሉ ብዙ ባህሎችን በከፋ እንዳገኘ ተናግሯል። በከፋ ውስጥ የማሪያ ቴሬዛ ሳንቲሞችን እና የአሞሌ ጨውን እንደ አውሮፓውያን አቆጣጠር እስከ 1905 ድረስ ለመገበያያነት ይጠቀሙ ነበር። 4 ወይም 5 የአሞሌ ጨዎችም ከአንድ ማሪያ ቴሬዛ ሳንቲም ጋር እኩል ነበሩ። የከፋ ኢኮኖሚ ወርቅ፣ የጥርኝ ዘይት እና ባሪያዎችን በመሸጥ ላይ የተመሰረተ ነበር። የቡና እና የጥጥ ተክሎችንም ያሳድጉ ነበር። ነገር ግን ሪቻርድ ፓንከርስት እንዳጠናው ቡና ብዙ አይሸጡም ነበር። በ1880ዎቹም በከፋ በአመት ከ50,000 እስከ 60,000 ኪሎ የሚመዝን ቡና ይመረት ነበር። ከብቶችም ነበራቸው። የማር ንቦችም ጌንዶ በተባሉ የባህላዊ ቀፎዎች ተደርገው ዛፍ ላይ ይሰቀሉ ነበር። ስለ ወላይታ የሰራሁትን ቪዲዮ ካልተመለከታችሁት ሊንክ ዲስክሪፕሽን ላይ ያለ ተመልከቱት። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ አድርጉ። ሌሎች ቪዲዮዎችንም ገብታችሁ እንድትመለከቱ እየጠየቅኩ በቀጣይ በሌላ የታሪክ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።